ይህ ሰውዬ ለምን የሚያለቅስ ይመስላችኋል? ሚስቱ ተገላበት ነው የሚያለቅሰው። ቆይ መጨረሻውን ስትሰሙ ለማመን ይከብዳችኋል። በጣም በመደነቅ ትሞላላችሁ። ዳንኤል ይባላል አሁን የሚያለቅሰው ማለት ነው። ሚስቱ ደግሞ ክሪስታል ትባላለች። 3 ልጆች ወልደው አብረው በፍቅር እየኖሩ ነበር። በመሃል ግን ትዳራቸውን የሚበጠብጥ ነገር ተገኘ። የድሮ ፍቅረኛዋ ከረጅም ጊዜ በፊት የተለያየችው ፍቅረኛዋ ቴክስት እየላከ እያስፈራራ ባልሽን ዛሬ አየሁት፣ አንቺ ዴንቲስት ጋር ሄደሽ ነበር አየሁሽ፣ ባለቤትሽ መስሪያ ቤት አየሁት እያለ ፒክቸራቸውን ጭምር እያነሳቸው ይልክላታል፣ ቴክስት ያደርጋልና ማስፈራራት፣ ዛቻ ምናምን በጣም እያከታተለ ይልካል። አንቶኒ ይባላል። የሚኖረው ዩታ ነው። እነሱ ደግሞ የሚኖሩት ኮሎራዶ ነውና በጣም ብጥብጥ አረጋት። ደጋግማ ሪፖርት አረገች ለፖሊስ እና ኢንቨስቲጌት እየተደረገ ነበር፣ በሂደት ነበር። እና የሚገርማችሁ ነገር ዳንኤል የሷ ባለቤት ቁልፍ ከቤታቸው ጭምር ቁልፍ እንደተሰረቀ እነሱ ሁለቱ የሆነ ጋራጃቸው ውስጥ ቁልፍ እያስቀመጡ ይቀባበሉ ነበር። እሱ ስራ ሲሄድ እሷ ሄዳ የምታነሳው እንደዚህ የሚቀባበሉት ቁልፍ ነበር። እሱ ሳይቀር ተሰረቀብንና ባካችሁ ችግር ውስጥ ነን እያለ ባለቤቷም ለፖሊስ ሪፖርት ያደርግ ነበር። ይሄ ሁሉ ነገር እየሆነ ከለታት አንድ ቀን ዳንኤል ባለቤቷ ፖሊስም እየተከታተላት ነው፣ በየቅርብ ክትትል እየተደረገላቸው ነው። እሷ ፈርታ ሁሉ ሽጉጥ ገዝታ ምናምን መዞር ጀምራለች እና መኪናዋ ውስጥ አለ፣ ቤቷ ስትሄድ ይዛ ትሄዳለች ምናምን። በቃ በፍርሃት ውስጥ ነበረች። ከዛ ዳንኤል ባለቤቷ መስሪያ ቤቱ ሆኖ ከስራ ቦታ ወደ ሚስቱ ሲደውል ቤት ነበረች። ሲደውልላት ደግሞ ሲደውል ስልክ አታነሳም። ከዛ ፖሊስ ጋር ይደውልና እባካችሁ ባለቤቴ ክሪስታል ምን እንደሆነች አላቅም፣ ስልክ እያነሳችልኝ አላቅም፣ ያለውን ኬዝ እናንተ እንደምታውቁት ነው፣ ቦይፍሬንዷ እየዛተባት እያስፈራራት ነው ያለው እና እባካችሁ ቤት ሂዱና አንኳኩታችሁ ቼክ አድርጉልኝ ይላል። ከዛ ቤት ሄደው ለማየት ሲሞክሩ ጋራጅ ውስጥ እሷ ተገላለች ማለት ነው። በጣም ያሳዝናል። ክሪስታል ተገላለች። የ3 ልጆች እናት ነች። በሚያሳዝን ሁኔታ እሷ ተገላለች እና ከዛ ቤተሰብ ይሰበሰባል፣ ፖሊስ በደንብ ይጠራራሉ ምናምን። በቃ ሁሉ ነገር በቃ የሚያስደነግጥ ይሆናል ማለት ነው። እና እሱም ከስራ ቦታ ይመጣል፣ እንደምታዩት ያለቅሳል፣ ያነባል፣ ምን ይላል እና ፋይናሊ በደንብ ኢንቨስቲጌት መደረግ ጀመረ ማለት ነው። ይሄ ቦይፍሬንድ መጀመሪያ ኢንቨስቲጌት እያደረጉ ነበረ፣ ግን አሁን በትክክል በቃ የቦይፍሬንዷ ጋር ያለበት ድረስ ዩታ ድረስ መሄድ አለባቸው። ኤቭሪ ነገር ሁሉ ነገር በዲቴል መታየት ስለነበረበት ሲያዩ ያ ሰው ኤክስ ቦይፍሬንዷ በቃ ረስቷት የራሱን ኑሮ እየኖሩ ብሎክ ከተደራረጉ ቆይተዋል እና ቴክስት ሜሴጁ ምኑ ሎኬሽኑ ምኑ ሲታይ ከዩታ ሳይሆን ከኮሎራዶ ነበረ እየተላከ ያለው። ከየት? ከዳንኤል መስሪያ ቤት። ያን ሁሉ ቴክስት የሚልከው ራሱ ዳንኤል ነው፣ ሚስቱን ሊያጠቃት ስለፈለገ። ምክንያቱ ደግሞ ምንድነው? መለያየት ፈልጋለሁ ብላ እሷ ከሱ ጋር መኖር ስላልቻለች በብዙ ነገር ይረብሻት ስለነበረ መለያየት ፈልጋለሁ ስላለች ልጆቼን ንብረቴን በቃ ይዛቤ ልትሄድ ነው ብሎ በማሰብ እንዲህ አድርጎ ታሪክ ፈጥሮ ነው ለካ ያን ሁሉ ስራ እየሰራ ያለው እና ሁሉ ማስረጃ የሚያሳየው ወደ ዳንኤል ወደ ባለቤቷ ነበር። ባለቤትሽን አየሁት፣ ዴንቲስት ጋር ሄደሽ አየሁሽ፣ የመኪናሽ ፕሌት ኤክስፓየርድ አድርጓል እባክሽ ቀይር የሚላት ራሱ ባሏ ነው። አንኖን ነምበር ክሬት እያደረገ ራሱ ነበር ያን ሁሉ ድራማ ሲሰራ የነበረው ራሱ ዳንኤል ነው እና አንቶኒ ምንም የሚያውቀው ነገር የለም። እሷ በሞተችም ቀን በተገደለችም ቀን እሱ ዩታ ውስጥ ሻፒንግ ያረገበት ምን ያረገበት ሪሲት አለ፣ እዛው በቤቱ አርፎ የተቀመጠ ሰው ነውና የዳንኤል ድራማ ነበር ያ ሁሉና ፖሊሶች እየጠራ ቤታችን ተሰበረ፣ ቁልፍ ተሰረቁን ምናምን፣ ባለቤቴን አድኑልኝ ምናምን እያለ ያለቅስ ነበር። ሂደቱን ስታዩት በ2 ወር ውስጥ 18 ሚሊዮን ቪው ነው ያለው ዩቲዩብ ላይ ፖስት ተደርጎ ማለትና በጣም ብዙ ሰው ነው የተነጋገረበት። እናም እድሜ ልክ እስራት ተፈርዶበት ዳንኤል ታሰረ። እናታቸው ሞተች፣ ልጆቹ ሜዳ ላይ ወደቁ ማለት ነውና እናታቸውንም አባታቸውንም ነው ያጡ። በጣም ያሳዝናል። እና አንዳንድ ጊዜ ምን ልላችሁ ነው ሰዎች ስላለቀሱ ብቻ አሁን ሶሻል ሚዲያ ላይ የማየው ነገር አንዳንድ ያሳዝነኛል። በጣም እንኳን አይደለም እንደዚህ የረቀቀ ነገር ሰርተው ቀርቶ ይዘው መተው ይቅርና በትንሽ ነገር ሰው ሲታለል ሳይ ወይኔ እኛ ህዝብ በቃ አዌርነስ የለውም ማለት ነው። ሰዎች እንደዚህ አይነት ድራማ ሊሰሩ እንደሚችሉ አያውቁም ማለት ነው እላለሁና ሰዎች መተው ስላለቀሱ ድራማ ስለነገሯችሁ ምናምን ትረስት አታርጉ ለማለት ነው።